እንደምን ዋላችሁ? እግዚአብሔር ይመስገን። እንዴት አረፈዳችሁ? እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። ተቀመጥ። አይ የመጣንበትን ዓላማ ሳናሳካ አንቀመጥም። አዎ አንቀመጥም። ምንድን ነው እስቲ እንስማ። ያው እንደ ሀገራችን ወግ ባህል መሰረት ልጃችሁን ለልጃችን እንድትሰጡን ዝምድና ለመጠየቅ ነው የመጣ ነው። ለትዳር ነው እና ለምክር ቤት አባልነት ልናጫት አይደለም የመጣ ነው። እንደው የኔ ልጅ ምንድነው እንዲህ የሚያጨናንቅ? እስቲ ናርፈ ተቀመጥ። ቤተሰቦቿ ምን እንደሚሉ እያሰብኩ ነው። ምን ሊሉ ይችላሉ? ጋብቻውን ተቀብለነዋል ወይም አልተቀበልነውም ነው በቃ። አልተቀበልነውም። እንደዛ ከሆነ ራሴን አጠፋለሁ ልትል እንዴ? እሷን አጥቼ መኖር አልችልም። ራስን የማጥፋት ፈልኖ ካለክ ከሷም ተነጠል መኖርን ያጣጣም ማለት ነው። ምን ማለት ነው? ህይወት አንጻራዊ ነች። የምትፈልገውን ነገር ትሰጣለች ወይም ትነፍጋለች። ኧረ አንተ ልጅ እንደርሜ ነው እንዴ? ማየ ምከሪው። አትጩህበት። ምክር እየመከረህ ነው። የሱ ምክር ካንተ አልፎ ለኔም እየደረሰኝ ነው። ምከረኝ ልጄ። ይልቅ ምክር አንጻራዊ ነች። እንዴ ዝም በል አልኩህ እኮ። እንዴ ምን ማውራት አልቻልኩም እኮ። ለመሆኑ ልጅቷን የሚያስተዳድርበት በቂ ሀብት ንብረት አለው? አለው። ያው ቤተሰቦቹ ዝም ብሎ አንዳንድ ነገር አልባሌ ቦታ ከመጥተው ብለው 100 ሚሊዮን ብር አወርሰውታል። እንዲህ ነው የደነገጥነው እኛ። እንዲህ ነው። አረ ለፌንቱ በኋላ ይደርሱበታል ጋሼ። ምንድን ነው ልጁ እኮ ቆሞ እየጠበቀን ነው። ይሄ 100 ሚሊዮን ኮርኩሙት ይነሳል። ቋ አርጉት ቋ ቋ። አይ